ዛሬን ነገ ላይ የሚጠይቅ ነገን ምን መሆን የአርበኞቹ ተጋድሎ ፍትወን ድል ዋዜማ ክፍል 1 ጊዜው 1928 ነው። በኢትዮጵያ ላይ የመጣው ዛሬ ላይ የሚጠይቅ ነገ ላይ ምን መሆንን ነበር። ያቺ ታፍራ ተከብራ ታጥራ የኖረች ሀገር ሙሶሎኒ በተባለ በዛ ሰዓት በነበረ ፋሺስታዊ ኢጣሊያ አገዛዝ ኢትዮጵያን ከቀደመ በአድዋ ሽንፈት ቂም ተነስቶ ከ40 ዓመት በኋላ በ1928 ዓመተ ምህረት ጣሊያን ፋሺስት በነ ሙሶሎኒ አጋፋሪነት ጠላት በኢትዮጵያ ላይ ተመመ። ጦርነቱ ጥቅምት 1928 ጀምሮ ዘመናዊ የጣሊያን ጦር አውሮፕላን፣ ታንክ፣ የመርዝ ጋዝ በኢትዮጵያ እግረኛ ጦር ላይ ተጠቀመ። የተጠቀመው መርዛማ ጋዝ በዓለም አቀፍ የተባበሩት መንግስት የተከለከለ ቢሆንም እንኳ ከጦር አውሮፕላኖቹ ወደ ምድር ወድቀው በወታደሩ ላይ በእንስሳ ላይ እንዲሁም ምንም በማያውቀው ሲቪል ላይ ወድቆ የብዙ ሺህ ሰው ሕይወት ቀጠፈ። ጦርነቱ በኢትዮጵያ ላይ የተደረገ ኢፍትሐዊ ጦርነት ነበር። ስለሆነም ኢትዮጵያ ብቻዋን ገጠመች። አንዳቸውም የአውሮፓ ሀገሮች ወይም ከዓለም ሀገሮች ከጎኑ ሊቆሙ አልፈቀዱም። ምንም እንኳን የፋሺስቱ ሙሶሊኒ አገዛዝ ወራው ቢሳካለትም ኢትዮጵያ ላይ ግዛቷ ውስጥ ገብቶ ተደላድሎ ለመቀመጥም ሆነ እንደ ልብ ለመግዛት አልተመቸውም ነበር። ለጊዜውም ቢሆን እስከኖረበት ጊዜ ሰቆቃና ጦርነቱን ቀጠለ። የኢትዮጵያ አርበኞች ግን ቀን ከሌት ውጋት፣ ስቃይ ሆነውበት ቀጠሉ። ኢትዮጵያ ሀገሬ፣ ከተማም ነዋሪ አርሶ አደር ገበሬ፣ ድሮ ማደሪያዬ ጫካው ዘመዴ፣ አላስተኛው አለ ሰላቱን በጎራዴ። ቶኑ አርበኛ በለው አለ ቡኮን ላዛኛ። Selassie was granted exile in the guilt-ridden but generous England. However, he demanded the opportunity to address the League of Nations as soon as possible, hoping to salvage at least his self-respect. The embarrassed League had no choice but to give him the podium. Italian journalists heaped upon him the final and most humiliating indignity. Monsieur le Président, Monsieur le... A gentle monarch was driven... After the Italian journalist hecklers were ejected from the hall, Haile Selassie continued, and he said this: "It is international morality that is at stake. Apart from the kingdom of the Lord, there is not on this earth any nation which is superior to any other." ይህ ጦርነት ጣሊያን በኢትዮጵያ የገጠመችው በጭካኔ ጦርነት ነበር። ምንም እንኳን በተባበሩ መንግስታት ከመሰረቱ አንዱ ሀገር ብትሆንም ከአውሮፕላን ላይ መስተርድ ጋዝ በተባለው በተከለከለው ቦምብ ቢጠቀሙም የጄኔቭን ሕግ ሊከበር አልቻለም። ንጉሥ ኃይለ ሥላሴ በስደት ሳሉ በኢትዮጵያ ላይ ስለተደረገው የአየር ድብደባ መስተርድ ጋዝ ቦምብ ለተባበሩት መንግስታት ቢያቀርቡም ሰሚ አላገኙም ነበር። ታሪክ ግን በዚህ መልኩ ቀርጾታል። Je dirais mais pour ma pensée avec toute la force de mon esprit et de mon cœur en parlant en amharic. እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት የዓለምን መንግስታት ሕግ የተላለፈ የአጥቂነት ጦርነት መደረጉን አረጋግጠው ካስታወቁ በኋላ
ለሕዝብ ይደረግለታል የተባለውን እርዳታ የሚገባውንም ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቀርቤያለሁ። ለእነዚህም አምሳ መንግስታት የኢትዮጵያ ሕዝብ አቤቱታውን ለማቅረብ ከንጉሠ ነገሥቱ የሚበልጥ ሌላ ሰው አይገኝም። በዚህ ጉባኤ የአንድ መንግስት ንጉሠ ነገሥት ራሱ ቀርቦ ሲናገር ገና ዛሬ መጀመሩ ነው። ደግሞ የአንድ አገር ሕዝብ ይህን የመሰለ አመፅ ሲሰራበት አሁንም ባጭው እጅ ለመውደቅ ሲደርስ የታየው ዛሬ ብቻ ነው። ደግሞ አንዱ መንግስት የሌላውን መንግስት አገር በጦርነት እንዳይወስድበትና ንጹሕ የሆኑትን የሰው ወገኖች ኃይለኛ የሆነው በጋዝ ቶክሲክ መርዝ እንዳይፈጃቸው ተብሎ በምድር ካሉ መንግስቶች ጋር በተዋዋለው ውል በክብርና በግልጽ የሰጠውን ቃል ኪዳን አልፎ በጨካኝነት መሳሪያ በቁርጥ ለማጥፋት ከዚህ ቀደም የተነሳና ምሳሌ የሆነ መንግስት አልታየም። ስለዚህ በኢትዮጵያ ንጉሠ ነገሥት ወደ ጄኔቭ የመጣሁበት ምክንያት ለጦር ሰራዊቴ ዋና መሪ ሆኜ ራሴ ከተዋጋሁ በኋላ ከብዙ ሺህ ዘመናት በፊት ጀምሮ የቆየውን ነፃነቱን ለመጠበቅ ስለሚታገለው ስለ ኢትዮጵያ ሕዝብ ለመከላከልና ይህንንም ከፍ ያለ የተገባኝን ሥራ ለመፈጸም ነው። የዓለምን መንግስታት እነዚህ የተከተሉኝ ሹማምንቶች ራሳቸው ከደረሰባቸውና ምስክር ከሆኑት ከሚያስፈቅቅ ነገር በሕዝብም ላይ ከተደረገው ስቃይ እግዚአብሔር እንዲጠብቃቸው ለምናለሁ። በጄኔቭ የተሰበሰቡትና ለብዙ ሚሊዮን ሴቶችና ሕፃናቶች ሕይወት ኃላፊ ለሆኑት ለመንግስታት እንደራሴዎች እነዚህ ፍጥረቶች የደረሰባቸውን የሞት አደጋ በኢትዮጵያ ላይ የደረሰባትን እድል በዝርዝር አስረዳለሁ። የኢጣሊያ መንግስት ጦርነት ያደረገው በኢትዮጵያ ወታደሮች ላይ ብቻ አይደለም። ይልቁንም ከጦርነቱ ስፍራ በራቁ በሰላማዊ ሕዝብ ላይ በድንጋጤ ለመግደልና ዘራቸውንም ለማጥፋት አደጋ እየጣለ ወጋቸው። ጦርነቱ እንደተጀመረ በ1935 ዓመተ ምህረት መጨረሻ የኢጣሊያን የአውሮፕላኖች በጦር ሰራዊት ላይ የጋዝ ላክሬሞጀን ያለበት ቦምብ ጣሉባቸው። ይህም ቦምብ እጅግ አልጎዳቸውም። ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው። ከዚህ በኋላ የኢጣሊያን አውሮፕላኖች ኤስቴሪክ የተባለውን ጋዝ መጣል ጀመሩ። በኢትዮጵያ የጦር ሰራዊት ላይ ኤስቴሪክ ያለበት በበሚል ወደቀባቸው። የኤስቴሪኩ ጋዝ በዚህ አደራረግ ብዙ ጉዳት የሚያመጣ ሆነ። ለኢትዮጵያ አርበኛ ጀግኖች ዛሬ ላይ ነገን የጀግንነት ጥያቄ ድል ዋዜማ ነበር። It is us today, it will be you tomorrow.